ሳይኖረን ኖረናል፣ አቅም ሳይኖረን ቆመናል። ቢኮዝ ኃይል ሳይኖረን ኖረናል፣ አቅም ሳይኖረን ቆመናል። ገንዘብ ሳይኖረን ገዝተናል፣ ዘመድ ሳይኖረን በስተናል። ብቻችንን ሆነን የ3000 ሰረገላ ኮቴ ይሰማል። ጠላቶቻችን እኛን ሲያዩ ይሸበራሉ። ለምን? ኃይል የሌለውን ምንኛ ረዳው፣ ጉልበት የሌለው ምንኛ ሰው እግዚአብሔር ሲረዳው ብቻ ነው እየበረታ የሚመጣው። ለምሳሌ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከረሃባቸው አረፉ። መካኒቱ 7 ወለደች፣ ብዙ የወለደችው ደከመች። ሰው እግዚአብሔር ካረዳው በስተቀር እየደከመ ነው የሚሄደው። ኃይሉ እየቀነሰ ነው የሚሄደው። አቅሙ እየቀነሰ ነው የሚሄደው። ብዙ ነገሩ እየቀነሰ ነው የሚሄደው። ጉልበቱ እየቀነሰ ነው የሚሄደው። ሰው እግዚአብሔር ሲረዳው ብቻ ነው እድሜው ሲጨምር ኃይሉ ይጨምራል። ብዙ ሰው እድሜው ሲጨምር አቅሙ ይቀንሳል። አንድ ሰው ግን አለ በእግዚአብሔር የሚረዳ ሰው እድሜው ሲጨምር ኃይሉ ይጨምራል። እድሜው ሲጨምር አቅሙ ይጨምራል። እድሜው ሲጨምር ጉልበቱ ይጨምራል። ሰው በደከመበት ወራት ነው እግዚአብሔር የረዳው ሰው እየበረታ ይሄዳል። ሰው ባቆመበት ጊዜ እግዚአብሔር የረዳው ሰው ይጨምራል። ሰው በተወበት ጊዜ እግዚአብሔር የረዳው ሰው መነሳት ይጨምራል። አንዳንድ ሰው አለ እድሜው ሲጨምር ኃይሉ ይጨምራል። እድሜው ሲጨምር ኃይሉ ይጨምራል። ጠላቶቹ ሲጨምሩ እሱም ይጨምራል። ወሬኛ ሲጨምር እሱም ይጨምራል። ለምን ሲባል ለምን መሰለ? እግዚአብሔር እንደዚህ ያለ ቀባሁት አለ። ከዛስ እጄ ትረዳዋለች አለ። ይሄ እጅ ደግሞ አይዝልም አይታክትም። ይሹሩን ሆይ በደመናት ላይ ለረድኤት በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም የለም። የዘላለም ክንዶች ካንተ በታች ናቸው። መኖሪያ የዘላለም አምላክ እግዚአብሔር ነው። ከስልጣኑ በሚወርድ እጅ መደገፍ ትፈልጋል? አግኝቶ በሚያጣ እጅ መደገፍ ትፈልጋል? መታገስ ትፈልጋል? የሰው እጅ ይገርምሃል። ከወጣ ይወርዳል፣ ካገኘ ያጣል፣ ከተሾመ ይሻራል። አንድ እጅ አለ፣ አንድ እጅ አለ። ማንም አልሾመው፣ ማንም አይሽረው። ድካማ ያቀው ጩና በደንብ አርጋ አሜን ይባል። ለዚህ ነው መጽሐፍ ሲናገር በሳኦልና በዳዊት ቤት መካከል ለረጅም ዘመን ሰልፍ ሆነ ይልና የእግዚአብሔር ቃል ሲናገር የሳኦል ቤት እየደከመ የዳዊት ቤት ግን እየበረታ ሄደ ይላል። ሰራዊት አለው እጅ እየደከመ፣ ወታደር ያለው እጅ እየደከመ፣ እረኛው ግን እየበረታ እግዚአብሔር ካረዳ ትሞታል፣ ክልትውትላል፣ ሳትታመም ትሄዳል። እግዚአብሔር ከረዳ ቢያምህም ለጉድ ነው የሚያስቀምጥ። ለእንግሊዘኛው ጉድ ቁጭ ያደርጋል። ጠዋት እየተነሱ ሞትን ቢጠብቁ አንተ ግን በሚቀርብ ሁኔታ ሰማይ ስለደገፈ ምዕራፍ ይቀጥላል። ስለዚህ እንደዚህ ነው የምነግርህ። እኔ እግዚአብሔር ይረዳል ብዬ ስለ በሌላ አማርኛ ያልኩ ያሉት ምንድነው? አትሞትም። ያሰበልህ ያየልህ የነገረ ሳይፈጸም የተባልከው ነገር ሳይሆን አካል ሳይዝ እግዚአብሔር ታምራቱን በህይወትህ ሳይገልጥ አትሞትም። ምንም አይነት በሽታ ይዞ ሊሆን ይችላል፣ አትሞትም። ጠላት በዝቶብህ ሊሆን ይችላል፣ አትሞትም። ወደረኞች ሊኖሩ ይችላሉ፣ አትሞትም። መጽሐፍ ሲናገር እንደዚህ ያለ እግዚአብሔር ይከላል ያድናል። እግዚአብሔር ወደ መቃብር ያስገባናል፣ ከመቃብርም ያወጣል። ጉዳዩ እንደዚህ ነው። እግዚአብሔር ይከላል፣ ከዛስ ያድናል። ሁለተኛ ሳሙኤል መጽሐፍ ሲናገር እንደዚህ ያለ